ዘፈን አንዴ እንትን በለለት ኢንቪቴሽን ላክለትና ይክፈተው ፕሊዝ ቶሎ በልሺ መሐመድ ዘፈኑ ከረበሻችሁ ሶሪ አሁን ይታያል ተገልብጧል ስልክ ተገልበጣም ተገልብጧል ካሜራን በደንብ ፍሊፕ አድርገው ይሄ ይታያል ካሜራን አዙረው እንዴት አድርጌ ቆይስ እንዲህ ላድርገው ተገልብጧል ኦኬ እንደዚህ ላድርግና ልሞክር አሁንም አይታይም ስልኬን ገለበጥኩት ነው ኖ ካሜራህን መሐመድ አዙረው ፍሊፕ አድርገው ፍሮንት እና ባክ ካሜራ አለው አይደል ይሄው እንግዲህ ምንም ማድረግ አልችልም አንድ ቦታ ነው ያለው እሱም እምቢ አለ እንግዲህ ካሜራ እያሳየኮ በጣም ረጅም ዘመን እኮ ስታስተምር ነበረ ሶ ባክ ካሜራውና ፍሮንት ካሜራው አለ ባክ ካሜራውን አዙረው በቃ ሚካኤል እኔ ማድረግ ያለብኝ ጉዳዮች ስላሉ ወይ በሌላ ቀን አገኘዋለሁ እንደዛ ይሻላል አይ ቆይ ቢነበብልስ ወዴት ምን ችግር አለው ወይ ያሳየኝ ልታነብ ነው ፈልገው እንዴት እንዳመጣው ምን ሆነ ነው ማወቅ ስለፈለገ ኦኬ እንግዲህ ይኸውልህ መዝሙር ያሬድ እኔ ላንተ ብዬ እንግዲህ የራሴ መጽሐፍ አላሳትምም ኦርቶዶክስ መጽሐፍ እየሞከርኩ ነው ካሜራውን ፍሊፕ እያደረኩት ነው ምንም እንግዲህ እንትኑን እያደረኩ ነው በቃ ችግር የለውም በሌላ ቀን ምክንያቱም መጽሐፍቶች ሶርሳቸው መታወቅ ስላለበት አንተ አሳተም ካላልኩም አልወጣኝም ግን ማናችንም ስናሳይ ሶርስ ማሳየት አለብን ስለዚህ ቀድመን ያውን ከዋናው ከመጽሐፉ ከወንጌል ትርጓሜ ገብቼ እንዳሳየው አንተ ከየት እንዳገኘው ሶርሱን ማየት ስላለብን ችግር የለውም በሌላ ቀን ደግሞ ድጋሚ ወይ እንገናኛለን ሚካኤልዬ እንደዛ ይሻላል እኔ ጉዳይ አለኝ በጣም አሪፍ እንደዛ አድርጉና ይሄን እንቀጥለዋለን ቴንክ ዩ መዝሙር አይደል ቃልት ያሰማል ጉድ አይዲያም ቴንክ ዩ ሶ ማች ቴንክ ዩ እሺ ሚኪ በል በቃ እንግዲህ ጨርሰናል አይደል አዎ ማማዬን የምታወራት ነገር ካለ ብዬ ነው ያስገባውልህ አይ አላወራትም አይ አረ ሚካኤል አረ ጉድ አይዲያ መምህሯን ስትል ነበርና እንደው እኔ እናንተ የምንተዋወቅበትን እንደው ብትነግራችሁ እንደው አንተ የታስተምረኸኝ እንደሆነ እንደው ብትነግራችሁ ደስ ይለኛል መጀመሪያ ስነ ምግባር ተማሪ እሺ ከዛ በኋላ ከሊደምጥሽ መምህሬ ከሆንክ ስነ ምግባር የሌለህ አንተ ነህ ማለት ነው እኔን ካስተምረኸኝ ከሆነ ስነ ምግባር የሌለ መምህር አንተ ነህ ማለት ነው አስተምሪያታለሁ እያልክ እየፎከርክ ነበርና እንደው አንተ የት ቦታ እንዳስተማርከኝ ብትነግራችሁ አንተ ልቃወም ነበር አሁን ካንቺ ጋር ስመላለስ እንደው እኔ ወንድ እኮ ነኝ ካንቺ ጋር ልመላለስ ወንድ ትንማ ያሳየኝ እኮ እኔን ራሱ አረን ከባበር ማነሽ ረፊ አይ ወንድ እኮ ነኝ ስትል ወንድነትን መፎከሪያ ሴት ላይ አይደለም በመጀመሪያ ደረጃ እና ይቅርብሽ ሳይሆን ወንድ እኮ ነኝ አይ ቲንክ ሚኪ ቤት የመጣሁት እኔ ልታሰድብ አይነስም እኔ ልሰድብ አይደለም እንግዲህ አንድ ሚኪ ፈቃድ የለኝም ከእሷ ጋር ማውራት እስቲ የተሳደብኩትን አሳይ ተሳደብሽም ካል ማለት ነው ሚኪ ተሳደብሽም ካል አማዝናለሁ ሂዳ ካደ ማንንም አይለምም ወንድማችን አይደለም ተሳደብሽም ካልክ መምህሯን ስላልክ እንግዲህ እኔን ያስተማርከኝ አንተ ነህ ማለት ነው አይደል ክርስቲያን ሴቶች ስነ ምግባር እንኳን የላችሁም ከሰው ጋር ለማውራት ተሳደብሽም እንደዛ ለምን ተሳደባለህ እሷ የጠየቀችው ፋክት ነው ነይና ብለህ ካወራ አንተ ቤት ካልሆነ ደግሞ አይደለም ብሎ ማለት እንጂ አሪፍ ነው ብለህ ታስባለህ ጉድ አይዲያ ማንም ሸማግሌት የለም ችግሩ እኮ የሚሸማግሌት እና የሚሰማው ሲኖር እኮ ነው ሚካኤልዬ የሚሰማው ሲኖር እኮ ነው በቤቱ ምን እያለ ነበረ
እኔ ማማይን አስተምሬያታለሁ አለ። ይልቁንም ከኔ ነው ቁጭ ብለ የተማርከው። በነገራችን ላይ አንተ ያልከውን አባት ማን ያለው አምጣ እያልኩ ሳፋጥጥ የነበርኩት እኔ ነኝ። ምክንያቱም የቤተክርስቲያንን ትምህርት አታስተምርም ነበር። የምታስተምረው ሌላ ቤተክርስቲያን የማታስተምረውን ትምህርት ነበር። እቃወምህ ነበር። ይልቁንም እኔ እግር ስር ቁጭ ብለ የተማርክ ነህ። እንደውም ማለት ነው አንተ አባቶችን ትምህርት እንዲህ ብሎ ያስተማረ እያልኩኝ ሳፋጥጥ የነበርኩ ነኝ እንጂ እኔ ካንተ እግር ስር ቁጭ ብዬ ተማርኩ አይደለም። ብማር ደስ ይለኛል። ዕውቀቱ ኖሮክ ብማር ይሄው ከነዳኒ ይማራለሁ፣ ከነቢኒ ይማራለሁ፣ ከዕውቀት ያላቸው ከወንድሞቼ ይማራለሁ። ዕውቀት ካለ ካንተ ይማራለሁ ብዬ እመሰክርልህ ነበር። ግን እኔ አንተን እቃወምህ ነበር በፊቱ ነው። እውነት ለመናገር ክርስቶስ በሚያውቀው ጉዳይዲያን ከበፊትም የቤተክርስቲያን ትምህርት አይደለም ታስተምረው። ከየት ነው የተማርከው? ኢቭን በወንድሞቹ ሁላ አስመክሬዋለሁ እና አኪን እና ኢዮብን አስይዤ አስመክሬዋለሁ ሁላ ማለት ነው። አይደለም እኔ እሱ እግር ስር ቁጭ ብዬ ለማር ይቀርና ግን ምን ብሎ ይናገራል? እኔ እነማማ የመምህር ነኝ በፈጣሪስ ብትሆን እንደው የአባቶችን ትምህርት አውቀ የቤተክርስቲያን ትምህርት አውቀ መምህር ብትሆን አዎ መምህሬ ነው ብዬ እናገርልህ ነበር። ግን ውሸት ምን ያደርጋል? አሁንም ካያችሁት ምን ለመናገር የሚናገራቸው ንግግሮች በቃ የሆነ የትችት አይነት ነገር ነው። በቃ ሪከርድ ተደርጎ እንዲለቀቅ ብቻ ተጽዕኖ ፈጣሪ አይነት ንግግር ለመናገር ይፈልጋል። ያ አይደለም። እኛን ብትድል ለራስ ነው፣ ብትሄድም ብትጠፋም ለራስ ነው። ማንንም የምትጎዳው እንትን የምትለው ነገር የለም። ግን ሲናገርም ካያችሁት የሚያወጣቸው ኃይለ ቃሎች እንዲህ ያደረጋችሁ ነው። አሁን ካሜራ የላካችሁለት ከሸር አይደለም፣ ግን ከሸር አድርጎ ይተረጉመዋል። ገብታችኋል? ይሁን እኛ እንደበደል ነው እኛ እንዳያወራ እንደፈለግን ምናምን አድርጎ ለምሳሌ ይፈልጋል። እኛ እንድትመለስ ይሄን ያህል የምናወራክ እንድትመለስ ለምንፈልግ ነው። በነገራችን ላይ ሄደህ እንኳን ሰላም አላገኛል። ምክንያቱም እስካሁን ድረስ ክርስትና ላይ በጣም እንትን እያልክ ነው። ሄደህ እውነተኛ መንገድ ላይ ብትሆን ኖሮ ስለ ሶላት አሰጋገድ ምናምን ነበር ጠፍተህ ከሶሻል ሚዲያ የምትማረው ነበር። ግን ነፍስ ተቅበዝብዛለች አሁን ድረስ ወንድማችን። ይሄን ለማለት ነው። በጣም ይቅርታ። ተባረክ። በጣም ትክክለኛ ንግግር ነው የተናገርሽው። it is 100% ትሩ። ቀጥሉ። ሌሎቻችሁ ማሳብ ካላችሁ ቢኒ እንኳን ደህና መጣችሁላችሁ። እንደና ቆየን ሚኪዬ። ያው ብዙ ማሜ መናገር መብት አላት፣ ችግር የለም። ስሟን ስላነሳ እኛ ብዙ ማለት አንፈልግም። ግን እንደ ወንድም አንድ ምክር የምመክረው አንድ ምክር ብቻ ነው። ትዕቢት ጥሩ አይደለም፣ ውድቀትን ታስከትላለች ይላል መጽሐፍ ቅዱስ ላይና አሁን በሱ ላይ የማየው ነገር በጣም ከአቅም በላይ የሆነ ትዕቢት ነው የማይበት። ሁሉ ሰው አቅም፣ ሁሉ ሰው ስለሱ መጥፎ ነው የሚያስበው፣ ሁሉ ሰው ከሱ በታች ነው። እንዲህ አይነት ከአቅም በላይ የማሰብ ካለው ሰው ከተገቢው በላይ ማሰብ ውድቀት ነው የሚያመጣውና ከዚህ ሐሳብ ከዚህ አስተሳሰብ ውስጥ ቢወጣ ጥሩ ነው ብዬ አስባለሁ። በጣም ከሚገባው በላይ ትዕቢተኛ መሆን፣ ራስን ብቻ አዋቂ አድርጎ ማሳየት፣ ሌላውን ዲስክሬስድ ማድረግ ይሄ ትክክል አይደለም። ከዚህ መንፈስ ቢወጣ ምናልባት እውነቱን ለማወቅም ይቀርባል ብዬ አስባለሁ። ግን የትዕቢት ካለ ግን ሁሉን ነገር ይሸፍናልና ያን ነገር ባያረግ ጥሩ ነው። የስነ ምግባርን ጉድለት ምናምን ሌሎችን ለመውቀስ ምናምን ከመሞከር በፊት መጀመሪያ የራስን ማወቅ፣ የዞሩ ክርስትናን መተቸት ምናምን ዕውቀት አይደለም፣ ለዛም ባልሆነበት ነገር ማለት ነውና ዝም ብሎ የመረበሽ ነገር ይያል ነው እንጂ የዕውቀትም አይደለም። ዝም ብሎ እዛም እየሄደ ነገሮችን የሰው እይታ ውስጥ መግባት ይሄ ጥሩ አይደለም። ክርስትናም ሃይማኖትም ከዛ ያለፈ ነው። ከዛ ያለፈ ነገር ቢያረግ መልካም ነው ብዬ ሰው ይታዘበዋል። በሚናገራቸው ነገር በእያንዳንዱ ንግግር ውስጥ ሁሌ ሰው እየታዘበው ነው። እውነት እንኳን አይናገርም። ይሄን ነገር ለመናገር እፈልጋለሁ። ባይዘዌ እንደ ንጉስ ነበር የተንከባከብነው። የምንወዳቸውን ወንድሞቻችንን እህቶቻችንን አስወርደን ውሃ ቀጠነ የምትል ምክንያት በሙሉ ሳንሰጠው እድል ሰተነዋል። ስላሴን አውቃለሁ ብሎ ነበረ። እንደማያውቅ ዛሬ አረጋግጠናልና ቤተክርስቲያንን ታውቃለህ በተሳሳተ መንገድ ነው የወጣውና ይሄንን ነው የተረዳሁት ዛሬ። እሱም በደንብ ያወቀው ይመስለኛል። አውቃለሁ ያለውን ክርስትና እንደማያውቀው ዛሬ አረጋግጠናል ልላችሁ ነው። ቀጥሉላችሁ። በነገራችን ላይ ያው እኔ ማለት አቴንሽን የመስጠት ምናምን አይደለም። አሁን ይሄ ተመልካቾቹ በቃ ሙስሊም የሆኑት የሆነ እሱ ስለሰለመ በጣም ገርሞን ምናምን የሆነ መምሪያ ሄዶብን ምናምን ነገር ነው የሚመስላቸው። እንደዛ ሳይሆን ቤቱ ሄዶ ራሱ ስለኛ ስለሚያወራ ነው። ማማይ ባለችው ዙሪያ በነገራችን ላይ ለኔም እንደዛ ብሏል። ማሳየት ይችላል ሜሴጁን ራሱ
ማማዬን እኔ ነኝ እንደውም ማማዬን ብቻ አይደለም እኔ ያስተማርኳቸው ናቸው። እኔ ባይዘው በቅርብ ስለመጣው ቲክቶክ ላይ አላውቅምና እኔ ያስተማርኳቸው ናቸው። ሂጂና ጠይቂያቸው ምናምን ነገር ብሎኛል ማለት ነው። ይሄው ከፈለጋችሁ ቪዲዮውን ከፍቼ ላይክ ሜሴጁ እንደዚህ ያሳያችኋለሁ ማለት ነው። እና እኔ ያስተማርኳቸው ናቸው። ልጆችን አላስቀይም ምናምን ነገር እፎይ ራሱ በቅርብ ይሰልማል ምናምን ገብቶ ላይክ ራሱ ላይቭ ላይ ገብቶ የሚያወራው ስለ ክርስትና ነው። ትናንትና ስላሴን እንደኔ የሚያውቀው ክርስቲያን የለም ማለት የድፍረቱ ጥግ ማለት ነው። እንደኔ የሚያውቀው ክርስቲያን የለም፣ ስላሴን በእኔ ልክ የተረዳው የለም እያለ በድፍረት እንደዚህ የሚያወራ ሰው ነውና ከሄደ ይሄድ። ግን ስለ ቤተ ክርስቲያን ወይ ደግሞ ስለ እህቶች ስለ ወንድሞች ምናምን ስለነበረበት ፓስት ከሆነ ልክ አይደለም ብሎ ከሄደ በኋላ ግን ስለኛ ለምን ያወራል ነው በቃ አጭሩ ጥያቄ እንጂ ለሱ አቴንሽን ዲያቆንን እንደዚህ እያለ በጣም ዲስሪስፔክት በሆነ ነገር የሚያናገርበት ምክንያት የለውም። ሲጀመር እሱ ማን ስለሆነ ነው መምሮችን እንደዚህ እንትን የሚል እንደውም ከመምር ጋር ራሱ ቁጭ ብሎ አብሮ የመወያየት አቅምም የለውም እናውቃለን። ግን የሱ ደቀ መዛሙርቶች ያውቃሉ ስላሉት ነው ይሄ ነገር የተደረገው እንጂ ለሱ የሚመጥን አይደለም። ይሄን ለማለት ነው። አመሰግናለሁ። የተነሱት ነጥብ ላይ ዳኒ ያለህ የተነሱት ይቅርታ አንዴ በጣም ማማዬ በጣም ትልቅ ይቅርታ አንዴ ልናገርና እኔ ልወረድ። ማይክ ሰላም ብያለሁ ወንድሜ። ለመጀመሪያ ጊዜ ነው ቤት የገባሁት። ሜሴጁ ላንተ ነው የሚሆነው bro. Like why do you allow him like to talk to her that way, bro? Like this is your house. You should have a control out of it. He's not supposed to talk to her the way he talked to her, man. That was so very disrespectful to our sister. You shouldn't allow that. Next time, don't let him talk to her that way. You know what I mean? You guys were like so soft on him. Why do you try to better him? Gabtoal, like, you cannot be doing that, man. Like, it should be a line. It's okay to talk to him. Gabtoal, arale, mamellas, manager, manaman, mato matayik, matayik. He can do all that. እህታችንን ግን በፍጹም እንደዛ እንዲያናግራት አብሶ ካንተ ከወንድሟ ቤት እንደዛ መደረግ የለበትም። It should be drawn a line. There is no way እንደዚህ ብሎ እህታችንን መናገር የሚችልበት ነገር that's so unacceptable. I understand. ምናልባት በፍቅር እንመልሰዋለን ምናምን ብላችሁ አስባችሁ ሊሆን ይችላል። It doesn't matter, bro. He knows what he's doing. አምኖበት ከሄደ let it be, bro. እሷ ግን እህታችን ናት። እምነቷን ዲፌንድ እያደረገች ያለች እህታችን ናት። There is no way he can talk to her that way. በፍጹም ልክ አይደለም። በፍጹም ማለት ነው። Especially አንተ ቤት ማለት ነው። ወንድሟ ነህ። You have to stick to her. ስቲክ አድርገህ መናገር መቻል አለብህ። በስነ ስርዓት መናገር የሚችል ከሆነ I will block you ምናምን ነገር you let him to talk to you that way too. እንዴ who the hell cares about him after all? በሰላም መነጋገር ካልቻለ it's on him, bro. So next time እንደዚህ አይነት ነገር መፈቀር የለበትም። There is no way we can accept such a thing. በስነ ስርዓት መነጋገር የሚችሉ ከሆነ መጥተው ይነጋገራሉ። አረፍ ላይን ወጣው ምናምን ነገር እንደዚህ የሚያደርጉትን ነገር I think they need to stop. It need to be stopped. በጣም ይቅርታ በጣም ኦፌንድ ስላደረገ ነው መጥቼ ለመንገር እየሞከርኩ ያለው። ስፔሲፊካሊ መልእክቱ ማይክል አንተ ነው ዘመንዬ ግን No, I get it. Mike, I understand. We both live abroad. ለዛ ነው የምልህን ነገር እያልኩ ያለሁት። ምን አይነት የሳይኮሎጂ ነገር ለመጠቀም እየሞከሩ እንደሆነ ከታች የሚሰማው ሰው ምን አይነት ኢምፕሬሽን ሊወስድ እንደሚችል ደግሞ እየገመትክ at the same time ገባ አይደለ? ይሄ በእነሱ እምነት ያለውን ምናምን ነገር አመለካከታቸውን ምናምን ነገር እዛው ቤታቸው ላይ ያድርጉት። እኛ ቤት ክርስቲያን ቤት ነው ያለው። ክርስቲያን የሆነችውን እህታችንን there is no way we're going to allow him to talk to her. በዛ አይነት ቶን በዛ አይነት ማነር ሊያናግራት አይችልም። የኛን እህት ገብቷል አይደለ? የፈለገ ነገር ሊሆን ይችላል። ይሄ የክርስቲያን ቤት ነው፣ መታወቅ አለበት። አንተ ነህ ይሄን ደግሞ ስቴት ማድረግ ያለበት። አንተ ቤት ነው ተከፍቶ ይሄ ነገር እየተደረገ ያለው። So sorry, I know a little bit ድምጼን ከፍ አድርጌ ያናገርኩ ነው። በጣም ይቅርታ። እንደ በዚህ መጠን ላናገር የሚገባኝም ሰው እንዳልሆን ካውቃለሁ። ግን ደግሞ በጣም ልክ አልነበረም። ልጁ ልክ አይደለም። እህታችንን በፍጹም በዚህ አይነት ማነር ሊያናግራት አይችልም። ሃይማኖትን መግለጽ ይችላል። እኛም ስለኛ ስለምናምነው ነገር መናገር ያለብን ደረጃ ልንነጋገር እንችላለን። ግን
ተከባብረን መሆን መቻል አለበት። በጣም ይቅርታ እኔ ልውረድ ከትልቅ ይቅርታ ጋር እዚህ ያላችሁትም ሁላችሁንም ምንድነው ሞቸና አከብራለሁ ስለዚህ ዘመን ኦኬ ጎ አሄድ እንዳይኖር ማማዬ ማለት she can defend herself ብዬ ማምናት ልጅ ነችና ከእስልምናው ጋር የሚወረወሩ ጦሮችን በሙሉ እኛ አይደለም የምንመክተው ራሷ ነች። ስድብ ለክርስቲያኖች አይ ቲንክ እንትን አይመስለኝም፣ ግን ከዛ በተረፈ ግን የተባለው ነገር እኔ አክሰፕት አደርገዋለሁ። ልናወርደው እንችል ነበር፣ ሞዴሬተሮችም እኛም ልናወርደው እኔም ላወርደው እንችል ነበር፣ ግን ራሷን ዲፌንድ ታደርጋለች ትንሽም ትጭመቀው ከሚል እሳቤ ነው። ለዛ ነው ፈርቶም ሮጦ የወጣው አይነት ነገርና ከዛ አንፃር ነው እንጂ ዲስሪስፔክትም ያረጋታል ብዬ አልጠብቅም። እኔ እሱ ዲስሪስፔክት የሚያረጋት ልጅም አይደለችም ብዬ ስለማምን ነው ራሷን በደንብ ዲፌንድ ማድረግ የምትችል እህታችን ነች ብዬ አምናለሁ። ከዛ በተረፈ ግን አስተያየትህን እንደ አስተያየት እቀበላለሁ። ምክንያቱም እኔ ለእስልምናው ነው ጨራሽ ነው ማላቀው። እኔ አሁን የጴንጤ ፖለቲካ ብትለኝ ምንም ችግር የለብኝም። እስልምናው ግን ለኔ ዲፈረንት ወርልድ ዲፈረንት ሪልም ነው ለኔ እና ያለውን ፖለቲካ ብዙ አላቀው። ማማዬ በዚህ ነገር ላይ በጣም ኤክስፐርት ነች። ከዛ አንፃር ነው እንደውም ሞዴሬተር ሰጥሻለሁ ማማዬ ከዛ አግኝቻለሁ ማኪል አይ ነው ገብቶኛል። ትክክል ነህ አንተ አልተሳሳትክም። ችግሩ ምንድነው መሰለ የሱ የልጁ ቶን ነው የተናገረበት ቶን ያልወደድኩት እምነቱ ላይ ሐሳብ መስጠት ምናምን ሳይሆን ግን አሁን አንተ ቤት እስከተከፈተ ድረስ በዛ መጠን እንደዛ አይነት ወሬ ያወራለው ስለ እምነቱም አይደለም እያወራ ያለው ፐርሰናል ስለሆነ ነገር ነው ሊያወራ እየሞከረ ያለው ዝም ብሎ የማይረባ የመንደር ወሬ ማለት ነው። ሶ ያን ነገር መፍቀድ የለብህም ከማለት አንፃር ነው። ገብታለህ አይደል? እሱ ለማለት ነው። ኤኒዌይስ እኔ መፍቀድ አለ መፍቀድ ሳይሆን ቅድም እንደተባለው ልጁ እንዲያወራና እንዲጠየቅ እስልምናውም ጋር ሄዶ ፖለቲካውን ክርስትናውን እኮ ነው ያውቀዋለሁ ክርስትናው እንዲህ ነው እያወራ ስለነበረ ያ ውሸት እንደሆነ ለማሳየት ነበር አላማዬ። እኔ ከዛ አንፃር ሰበብ ፈጥሮ እንዳይሄድ ከሚል ነው እንጂ እኮ ዋን ፑሽ ኦፍ በተን ነው ሪሙቭ ለማድረግ ከዛ አንፃር ነው። እና ማማዬ ከእንትን አይነት ስሜት ከተሰማሽ ዲስሪስፔክት ያስደረግኩሽ አም ሶሪ። ጌታ ወደ ችግር የለም ዘመን ወንድም ያመሰግናል። ቻው ነው ለወረዱ ኦኬ። በጣም ነው ማከብራችሁ። ቻው አውሩና ይቆርታና እዚህ ጋር ያው ወደ ዋና ሐሳብ ከመግባታችን ሐሳቡ ላይ እንትን እንበል እንጂ የተለመደ ነው ሲጀመር እሱ አዲስ ነገር አይደለም። ሚካ ዳኒ ወይም ቢኒ መቀጠል ትችላላችሁ። ማማዬ ምንም የሰማሁት ነገር የለም። ምን እንዳነሳም እስቲ የሰማችሁ ሰዎች ተናገሩና ምንም አልሰማሁም። ቢኒዬ ከዛ በፊት ግን አይ ቲንክ ይሄ ነገር መስተካከል አለበት። ምክንያቱም ልጁ በብዛት መጥቶ መጽሐፍ ቅዱስ ላይ ነው እንደፈለገ በየቦታው የሆነ ማይታወቁ ቦታ እየገባ ነው እንትን የሚያደርገው። ሶ ይሄ ነገር ደግሞ መቆም አለበት። ቁርአን ላይ መጠየቅ አለበት። ቁርአንን መጽሐፍ ቅዱስ አለ አቃለው የሚል ሰው ስለሆነ ኦልዌይስ ቢ የሆነ ቪው ሲቀንስባቸው አቴንሽን ሲከርነው እንደዚህ አይነት ቦታ እየገባ ኦልዌይስ ቢ አጀንዳ መሆን ነው የሚፈልገው ሰው ከዛም ባሻገር ደግሞ ነው ማምጪው ቅድም ስለነበር እሱ ላይ ይሄዱበትና መጨረሻ ላይ አጠቃላይ ተሰጣላችሁ። እሺ ዲቫይ ነው ጥቅስ ምንም አልተነሳም፣ ችግር የለውም። ዋና ሐሳቡ ቅድም ስላልነበርሽ ነው ምን ብሎ እንደተናገረ ስላላየሽ ነው። ዲያቆንም በምን አይነት ነው እንዳናገረን በቃ በቂ ነው። ይሄ ልጅን ማስገብተን የሆነ እንትን ማድረግም ያለብን አይመስለኝም ከዚህ በላይ ማለት ነው። እንደዛ ነው የሚያስበው። ካወራም ደግሞ ቁርአን ላይ ያወራ ቁርአን ላይ መጥቶ ልክ እንደዚህ መጽሐፍ ቅዱስ ላይ እንደዘላበደ ቁርአን ላይ ሲዘላበድ እግሩን ሰብሮ ያስቀምጡታል ራሳቸው ሙስሊሞቹ። ቅድም እዚህ ጋር መጣሽ ብትሆኝ ነው ኮሜንቱ ሙሉ እንዴት ይወሩ እንደነበረ ብታያቸው ሁቺስ ጥሩ አይደለምና ቅድምም ሶሪ ሚኪ በዛቱ ላይ እናገርኩት እሱ በዛቱ እንዲያቆንን ስላናገራቸው ነው ያንን ቃል የተናገርኩት። ስድብም ሳይሆን ደግሞ ሐዲሳትን ጠቅሼ ነው። ምክንያቱም ደጋግሞ ዲያቆን ገና ገብቶ በሰላም ሲለው እንዴት አይነት በምን አይነት ቶን ሲያወራ እንደነበረ የነበራችሁ ልጆች አይታችሁታል። እና ያ ትክክል ስላልነበረ ነው። ከዛ አንፃር ነው ሌላ የተነሳ ቢኒ ምንም ነገር የለም። የተነሳው
አሁን ዲያቆን ያነሱት ነው። ሌላ ምንም ነገር የተነሳ የለም። እሺ የመጀመሪያው ልጁ አንድ ፖይንት ልትይዙ የሚገባው ጥቅሱ ላይ ያነሳው ሐሳብ አለ። ምንድነው? ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ይላል ጥቅሱ። ኦኬ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ የአምላካዊ ክብሩን እየተናገረ እንደሆነ ግልጽ ነው። በአባቴ ቤት ብዙ መኖሪያ አለ፣ እንግዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። ስለዚህ ስፍራን አዘጋጅ ኢየሱስ ነው ብሏል። በደንብ አስተውሉ። ኢየሱስ ወዴት ነው የሚሄደው ብሎ ሲጠይቀው ወደ ሰማይ አለ። አሁን የእስልምናውን ትምህርት ድባቅ መጥቶታል። ክርስቶስ ኢየሱስ ወደ ሰማይ እንደሄደ ከዛስ ስፍራን አዘጋጅም ጭምር። ይሄ ስፍራ ደግሞ የዘላለም ሕይወት የሚሰጥበት ነው። አሁን እየተጨቃጨቁ የነበረው ጥቅስ ምን ነበረ? ይሄ ስፍራ የዘላለም ሕይወት ለመሆኑ ማስረጃ አምጣ ነው። ዲያቆን ደግሞ ከአንድምታ ትርጓሜም ሁላ አመጣለት። ኦኬ ከዛም ጭምር የዘላለም ሕይወት መንግስተ ሰማያት እንደሆነ፣ መንግስተ ሰማያት የዘላለም ሕይወት አይደለም ማለት ጭራሽ ወንድማችን ማለት ነው። በዛ በመንግስተ ሰማያት ውስጥ እንግዲህ የምናገኘው እኛ የዘላለም ሕይወት ነው እኛ ክርስቲያኖች። ወንድማችን ግን ምን አለ? አይ የዘላለም ሕይወት አይደለም መንግስተ ሰማያት ውስጥ ያለው ብሎ ተከራከረ። በዚህ ላይ ነበር አልስማማ ያሉት። ዲያቆንም አንድምታ አምጥቶ ያሳየው ማለት ነው። ልትይዙ የሚገባው ግን ኢየሱስ ክርስቶስ ወደ ሰማይ እንዳረገና ይሄንን ደግሞ የተናገረው መቼ ነው የሚለውን ደግሞ እንመለከተዋለን። ከስቅለቱ በኋላ ነው ወይስ በፊት ነው የሚለውን ነገር ማለት ነው። ወደ ሰማይ እንደሚያርግና ወደ ሰማይ እንደሚሄድና ስፍራን እንደሚያዘጋጅ መጥቶም ደግሞ እንደሚወስዳቸው የሚወስዳቸው እነማንን ነው ብሏል። በወንድማችን አንደበት ቅዱሳን ነቢያትን ኦኬ በሱ ያመኑትን ሐዋርያቱን በዚህ በተቀደሰ ስፍራ ያኖራቸዋል ብሎ አምኗል። የሚያስገርማችሁ ይሄ አሁን እስልምና ያምናል። ልጁ እኮ ሙስሊም አይደለም። በነገራችን ላይ ልጁ ወደ የትኛው ቦታ እንደተቀላቀለ ለራሳቸው ሙስሊሞች ራሱ ሊጠይቁ ይገባል እኮ። ኢየሱስ ክርስቶስ ስፍራን አዘጋጅቶ ማለት ይሄን መንግስተ ሰማያትን የሚሰጥ እንደሆነ ነቢያትን ሐዋርያትን ወደዛ ስፍራ እንደሚቀላቅላቸው እየተናገረ ነው። አምላክነቱን እኮ በተዘዋዋሪ መስክሯል እኮ ልጁ። ምኑን እንደሚቃወም አልገባኝም። እስልምና ይሄን ያምናል እና ሲጨቃጨቁ የነበረው በዚህ ጥቅስ ላይ ነው። ቶማስ በጠየቀው ማነው ፊልጶስ በጠየቀው ጥያቄ አብን አሳየንና ይበቃናል ባለው ጊዜ አንተ ፊልጶስ ይሄን ያህል ጊዜ አብረኸኝ ሆነ እንዴት አታውቅም? እኔን ያየ አብን አየ ብሎ የመለሰለት ከምን አንፃር ነው አለ? ከስራው አንፃር ነው እንጂ ከአምላካዊ ክብር አንፃር አይደለም ብሎ ለመከራከር ሞከረ። አምጣንምታ ሲባል ሊያመጣ አልቻለም። በዚህ ነበረ ዳኒ ሁላችሁም ይብዛላችሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሰላም ዳኒ፣ እንኳን ደህና መጣህ። ሚኪዬ እንዴት ነህ? ዲያቆን ያሬድ ብራቮ። እግዚአብሔር አምላክ አብዝቶ ይባርክ። በጣም የሚገርም ነገር ነበረ። ልጁ መልስ እስኪያጣ ድረስ ነበረ ዲያቆን ያሬድ አጥብቆ የያዘውና ጥሩ ነው። እንደዚህ አይነት እናውቃለን የሚሉ ሰዎችን በእንዲህ አይነት መንገድ በደንብ አድርጎ መያዝ አስፈላጊ ነው። ከዚህ በፊት የተሰጡ ሁለቱንም አስተያየቶች በከፊል እጋራቸዋለሁ። የመጀመሪያው ሴት ልጅ ዲስሬስፔክት መደረግ የለባትም ፊት የሚለው ያው እንግዲህ በክርስትና ሴት ልጅ ያላት ስፍራ ይታወቃል። ክርስትና ሴትን ልጅ የአምላክ እናት ብሎ የሚጠራ ሃይማኖት ነው። እንደዚህ ያው ያኛውን ምጽረተ ዓለም በማያውቁ ሰዎች ፊት ደግሞ እንዲህ ያሉ የሙስሊሞችን ንግግሮች ስንሰማ አስደንጋጭ ሊሆን ይችላልና ግን ማማዬ she's very strong ራሷን ዲፌንድ ማድረግ የምትችል ናት። ሚኪ እንዳለው ልጁ ራሱ መቋቋም አልቻለም፣ ሮጦ ወጣ። ከዚህ በፊት በሷ ላይ ዋሸው ውሸት ነበረ። እሱም ያው እንደዋሸ ስለሚያውቅ ያ ነገር ኤክስፖዝ እንዳይደረግበትም ጭምር ነው የሮጠው ማለት ነው። ሌላው ደግሞ በክርስትና ሜዳ ላይ ብቻ እንዲጫወቱ መፍቀድ የለብንም የሚለው በጣም ትክክለኛ አስተያየት ነው። ግን ደግሞ እኛ ያው እንደዚህ አይነት ሰዎች ምን ኦብጀክሽን ኖሯቸው ነው በክርስትና ላይ ወደ እስልምና የሄዱት የሚለው ምንም አይነት